ያልኩህ ነው ትንሽ ናት ስትል ነገሩ ላለውማ እውነት ነው። እሺ እና ሌላ አለ ቻሌንጅ ኮምፕሊትድ ይላል። ምንድነው ቻሌንጁ? እሺ ቀጥሉ። ክርስቲያኖች አላችሁ? የለም። አሃ በአማርኛ ጻፈው። አያነቡትም ይሄንን። እኔ ማውቀው ማማዬ እንደማታነብ ነበር። ይቅርታ ለካ ሁሉም ነው የሚያነብ። ኧረ እሷን ተዋት አንተ ልጅ እት ቢስሚላህ ደንበኛ አይ ደንበኛ ነው ብዬ ነበር። ይቅርታ ደንበኛ ክቡር ነው ብዬ ነው። ሳላ ጠፉ እነሱ ሰዎች በሰላም ነው። እኔ ራሱ ወላሂ ግራ ገባኝ። በጣም ተመቷ። ከዚህ በላይ እንዴት ይሆን? ያ እንዴ ባንክ ነው የሆኑት። ቢስሚላህ ውድቅ ነው ያለው አፖሎጂስታቸው ተከሰከሰ። ተከሰከሳሉ። ሰሞኑ አንደኛውም ተከሰከሳሉ። ወላሂ ሴቷ ለምለም ነች ማለት ነው የምትባለው። እሷም ወደቀች አሉ። ፈርጥጣ ሄደች አሉ። እሱ ነገር ወጣ ገባ እያልኩ አይቼ ነበርና የሚያስቅ እንትን ነበር። አይ ማሻአላህ እህቶች ጎብዘዋል። ያ ማሻአላህ። እሺ ታዲያ ምንድነው ልናደርግ የምንችለው? ሳላ ይሄንንም አቀረብንሽ ምን እናድርግ? ከዚህ በላይ ምን ይደረግላቸው? አረቢስ ነበር ከትናንት ወዲያ የሆነ ላይቭ ገባውና ላይቭ እያወራው ትናንትና ነበር። በደንብ አላስታውስም። አርጀቷን ነገር ያው ውስጥ አዋቂነት ያዙልኝና እና ባለፈው ቁጭ ብዬ ስለንትን እያወራው እስላም አራጅ ሃይማኖት ነው ምናምን የሚል ነገር አየው እና በዚያ ጉዳይ ላይ ከኔ ጋር መወያየት የሚፈልግ ሰው ምናምን ብዬ ተናገርኩኝ። ከዚያ በኋላ ተነገረኝ ወንድሞቼ ሳላህና ዒምራን መሰለኝ የውይይት ፕሮግራም በቅርቡ ይዘዋል የሚል ነገር በቅርቡ እያሰቡ ነውና ያንተን እንዲህ ባታውጅ መልካም ነው የሚል ነገር ተነገረኝና ምን ልላችሁ ፈልጌ ነው ስለ ኢስላም ነው ወይስ ሌሎች ሃይማኖቶች ናቸው ስለ ሰላም በእውነት የሰበኩት? የእንትኑን አይደለም የሜካፑን አይደለም። ለሜካፕ ማንም ሰው ቆንጆ ሆኖ ከቤት መውጣት ይችላል። ተግባባን። የሜካፕ ጉዳይ ሳይሆን በትክክለኛው አንቀጾቹን ከፍተን በደንብ አድርገን መጽሐፎቹን ከፍተን ስንመለከት ትክክለኛው የሰላም ሃይማኖት የትኛው ነው የሚለው ነገር ላይ መናገር ፈልጌ ነበር በዚህ ጉዳይ ላይ። ወይ ደግሞ ውይይት ነገር ማድረግ የሚፈልግ ሰው ምናምን የሚል አቅርቤ ነበር። ውይይት ካለባችሁ በቅርቡ ያን ነገር ብታረጉ፣ ያን ርዕስ ብታረጉ በሰላም ጉዳይ ላይ ኢስላም ወይስ ሌሎች ሃይማኖቶች የሚለው ነገር ላይ ማለት ነው። ያን ውይይት ብታረጉ መልካም ነው ብዬ አስባለሁ። የመምህር ስም ብትጠቅስ መምህራቸውን አላውቅም። ሲጀመር አንድ አላውቅም። ይሄ በነገራችን ላይ ሙገየብ ነኝ ስላችሁ እኮ አታምኑኝም። ሶሻል ሚዲያን ትቼ ከወጣ ወላይ በጣም ቆይቻለሁ። አሁን ሶሻል ሚዲያ ውስጥ የምገባው እቺ ትንሽዋን በቃ ገብቼ አሁን 3-4 ቃል ጣል አድርጌ የምወጣትን አጅሯን ለመካፈል ብቻ ነው እንጂ ወንድሞች በደንብ አድርገው እኔ ከምሰራው 15-20 እጥፍ በደንብ አድርገው እየሸፈኑ እንደሆነ አውቃለሁ። ጨመቃውን ለእናንተ ሰበካውን ለኛ ብያለሁ። ተግባባን። እናንተ ጭመቁ እኛን ሰብካለን እና ያንን ነገር ደውሮ ተሰጣተናልና ወላኪን ጉዳዩ ሄዶ ከንትን ጉዳይ ጋር ሲመጣ ከሰላም ጉዳይ ጋር ከምን ጉዳይ ጋር በደንብ አድርገን እንደሞታችን በእርግጠኝነት የምናውቀው ነገር ላይ ሰው መወያየት ሲፈልግ ወይ ደግሞ መወያየት እፈልጋለሁ የሚል ነገር ከተገኘ በደስታ ነው የምንቀበለው እና ስለ ኢስላም ሰላምን በደንብ አድርገን ብናስተምር መልካም ይመስለኛል። ኢስላም በነገራችን ላይ ስለ ሰላም ጉዳይ ስንናገር ፍትሃዊ የሆነ ሰላም አይደለም። ተግባባን። የሆነ የተጓደለ ሰላም አይደለም። ጥቃቅኖች እንዳይመጡ ተናግሬ ያለው ንግግሬ ላይ ራሱ ስርዓት ያለው አንደኛ ነገር፣ ሁለተኛ ነገር ደግሞ ፎርማል የሆነ ክርስቲያናዊ ትምህርትን የተማረ መምህር ነው ያልኩት እንጂ ማንም እየተነሳ ነብዩን ሰለላሁ ዐለይሂ ወሰለም ለመዝለፍ ምን ለማድረግ ይሄኛው መተወያ ያለው ብሎ በቤተ ክርስቲያኒቱ ዘንድ ቦታ ያለው ሰው መተወያ ያለው ብሎ ድንበሩን የሚያልፍ ከሆነ የቤተ ክርስቲያኒቱን ስም ነው እንትን የሚያስደርገው ካስደረገም ማለት ነው። እኔ ከዚያ በኋላም አልቀጥልም። ማንም ሰው ማወቅ ያለበት ነገር ወደፊትም ነብዩ ሰለላሁ ዐለይሂ ወሰለም የሚሰደቡበት ቦታ ላይ አልቀመጥም።
ወደፊትም ማለት ነው። ምንም እንኳን ያ ነገር ሰብር የሚፈልግ ነገር ቢሆንም ያን ነገር በደንብ አድርጌ አስምሬ የምናገረው ነገር ነው። ስለዚህ አሁን ስለ ሰላም ጉዳይ ብንናገርስ ምን ይመስላችኋል? ዛሬ ይቻላል። ሳላህ ፕሮግራም ይዘህ ከመጣ ችግር የለውም፣ ፕሮግራምህን መቀጠል ትችላለህ። ሳላህ ፕሮግራም የለኝም ማውስ خلاص ፕሮግራም ከሌለህ ስለ ሰላም ጉዳይ በተወሰነ ደረጃ እናንሳና እንመልከት እስቲ። ምክንያቱም ሰሞኑን የሚነሱ አንዳንድ ነገሮች አሉ። ሰሞኑን የሚነሱ እመለሳለሁ። አንድ ጊዜ ቀጥሎ፣ አንድ ጊዜ እመለሳለሁ። አንዴ ይቅርታ። አይ እሺ። ክርስቲያኖች ስላሌሉ እድልም ብንሰጣቸው ይብሮ ርዕሱን አንሳ ፕሩቭ የሚለውን ወደ ላይ ስክሮል አድርገው። እሺ በብርም በምንም ግቡ ብንላቸው ይኸው ወገኖቻችን ሊመጡ አይደለም። ስለዚህ ኡስታዝ ሙአዝ አንድ ፕሮግራም ለኛ ያቀርብልናል። እኛ ሐሳብ ካለን እንቀጥላለን። እሺ ኡስታዝ መቀጠል ይችላል። ቢስሚላህ። ስለ ሰላም ጉዳይ ሲነሳ አላህ Subhanahu Wa Ta'ala ከስሞቹ መካከል አንደኛው አሰላም የሚለው ስም ነው። የአላህ Subhanahu Wa Ta'ala ስሞች መካከል አንደኛው አሰላም የሚለው ስም ነው። የሆነ ጊዜ ሰሃቢ እኮ ሶላት ላይ ዱዓ እያደረጉ በአላህ ላይም ሰላም ይሁን ዛሬ በጣም እንትን እያለኝ ነው። ሱብሃንአላህ። خلاص ወንድሞች ቀጥሉ አንድ ጊዜ ላ ኢላሃ ኢላላህ ኢብሮ አለ። ኦኬ ሶሪ ስልክ ገብቶበት ነው ጋይስ፣ እየተደወለ ስለሆነ እዛ ነው የሚቋረጠው። ኢንሻአላህ ስጨርስ እንትን ያ ታብ ኮፒ ሊንክ ማድረጋችሁን አትርሱ። ኦኬ አይ እንትን እንዳልል እኮ ነው እንትን ጀምሬ እሱ ሲመለስ መቋረጤ ስለማይቀር መጠበቁ ይሻላል። መመለሱ አይቀርም። ሳላህ ጀምር፣ ችግር የለውም። ትንሽ ቆያለሁ። አንዴ ጀምር። እሺ ስለ ሰላም ያነሳው። እሺ ፋይላችንን ከፍተን እሺ እስልምና ስለ ሰላም ምንድነው የሚለውን ያው አይ ቲንክ ኡስታዝ ሙአዝ ያቆመው ከአላህ ስሞች መካከል አንዱ ራሱ አሰላም የሚል ነው። ሰላም ፍጹም የሆነ ሰላም ሰጪ የሚል ትርጉም አለው። ከስሞቹ መካከል አንዱ ምንድነው ሰላም የሚል ነው እና ለፍጥረታቱ ሰላምን የሚሰጥ የሰላም ፍጹም የሆነ ባለቤት የሚል ትርጉም አለው። ከስሙ ጀምረን የጌታ አምላካችንን ስም ስናይ አላህ Subhanahu Wa Ta'ala በቁርአንም በሐዲስም የተገለጸልን ወደ 99 ስሞች አሉት አይደለ? ስሞቹ ባህሪያቱን ገላጭ ናቸው። የአላህ ስም የሱን ባህሪ ይገልጻል እና ከነዚህ ስሞች መካከል አንዱ ደግሞ ልክ አላህ የሚለው ልክ አርህማን የሚለው ልክ አልቁዱስ የሚለው ስም እንዳለ ሁሉ አሰላም የሚለው ስምም የጌታ አምላካችን አንዱ ስም መሆኑን እየነገረን ነበረ። ከጌታ አምላካችን ስሞች መካከል አንዱ ሰላም መሆኑን ራሱ እንረዳለን። ሌላኛው ኢስላም ነው። ኢስላም የሚለው ቃል ሁለት ትርጉሞች አሉት። ሜንሊ ሁለት ትርጉሞች አለው። የመጀመሪያው ሰብሚሽን ነው። ኦኬ ሰብሚሽን ነው፣ ለጌታ አምላክ መታዘዝ ነው። ኢስላም ማለት ሰብሚሽን ነው። ከትርጉሙ መካከል ሁለተኛው ደግሞ ምንድነው? ሰላም የሚል ትርጉም አለው ወይ ደግሞ ፒስ የሚል ትርጉም አለው። ከስሞቹ መካከል አንዱ ከእስልምና ትርጓሜዎች መካከል ኢስላም ብሎ ማለት አንደኛው አልኢስቲስላሙ ሊላህ ነው፣ ለአላህ ሁለንተናን መስጠት ነው። ፍቃድን ሁሉ ለእርሱ መስጠት ነው፣ ለአላህ መታዘዝ ነው። ሁለተኛው ትርጉም ደግሞ ኢስላም ብሎ ማለት በራሱ ስያሜው ራሱ ምንድነው? ሰላም ወይ ደግሞ ፒስ የሚል ትርጉም አለው። ስለዚህ ከስያሜው ጀምሮ ሰላምን የሚሰብክ የሆነ ሃይማኖት መሆኑን ከዚህ እንረዳለን።
ታዲያስ ጌታ አምላካችን በቁርአኑ ስለ ሰላም ይናገራል ወይ ደግሞ ሰውን ለሰው ሰላም መስጠት ምን ያህል ታላቅ ደረጃ እንዳለው ሰውን ማሸበር ምን ያህል ደግሞ ኃጢአት እንደሆነ ይናገራል። ለምሳሌ በቁርአን ላይ በሱረቱል ማኢዳ በምዕራፍ 5 ላይ ይህን ነገር እናገኛለን። ማን ቀተለ ነፍሰን ቢገይሪ ነፍሲን አንድን ነፍስ ትክክል ባልሆነ መንገድ የሚገድል ያለ ህግ የሚገድል ማለት ነው። ይሄው በምድር ላይ ያላጠፋችን ነፍስ የገደለ ይላል። ያለ ህግ የሚገድል ሰው ህግ ካለ በህግ ቢገደል ችግር የለውም። ለምሳሌ ዝሙተኛ ከሆነ የዝሙተኛ ህግ ሊገደል ይችላል። ሰውን ከገደለም ይገደላል። ግን ያለ ጥፋት እንዲሁ ሰላማዊ የሆነን ሰው ተነስቶ የሚገድል በምድር ላይ ያላጠፋችን ነፍስ አለ ንጹህ የሆነችውን ነፍስ ሙስሊም ትሁን ክርስቲያን ትሁን አይሁድ ትሁን ያቺ ነፍስ እሱን የገደለ ይላል። ሰው ሁሉ ምንድነው ሰዎችን ሁሉ እንደገደለ ነው ይላል። ሰዎችን ሁሉ እንደገደለ ነው። ከመሬት ተነስቶ ምንም ያላጠፋች ነፍስ የሚገድል ሰው ሰዎችን ሁሉ እንደገደለ ከባድ ኃጢአት ወንጀል ይሆንበታል ብሎ ያስቀምጣል። አይታችኋል? ሰዎችን ሁሉ እንደገደለ ሰው ነው ብሎ ያስቀምጣል። ልክ እንደዛ ደግሞ ሕያው ያደረጋትም ይላል። አንድ ነፍስ ሕያው የሚያደርግ ሰው የሚያድን ሰው እዚህ ጋር ሕያው ያደረጋትም ሰው ሰዎችን ሁሉ ሕያው እንዳደረገ ነው ይላል። ሰዎችን ሁሉ ሕያው እንዳደረገ ነው የሚቆጠረው። ለአንዲት ነፍስ በዚህ ደረጃ ጥንቃቄ ያደርጋል። አንድ አንቀጽ ደግሞ ልቀጥልላችሁ። ስለ አራህማን ባሮች ይናገራል። የአራህማን ባሮች ብሎ ማለት እነዚህ ናቸው ይላል ቁርአን ሲናገር። የኔ ትክክለኛ ባሮቼ ይላል አላህ Subhanahu Wa Ta'ala። የኔ እውነተኞቹ ባሮቼ የአራህማን ባሮች አለ። የአራህማን ባሮች እነዚያ በምድር ላይ በዝግታ የሚሄዱ ናቸው። ኢቭን ባለጌዎቹ በክፉ ባነጋገሯቸው ጊዜ ሰላም የሚሉ ናቸው ይላል። የኔ ባሮች ብሎ ማለት የአራህማን ባሮች በዝግታ በምድር ላይ ሲንቀሳቀሱ በዝግታ የሚጓዙ ናቸው። ቀስ ብለው የሚጓዙ ናቸው። በሰላም የሚሄዱ ናቸው። ኢቭን ባለጌዎቹ አለ ባለጌዎች ምን ሲያደርጉ በክፉ ባነጋገሯቸው ጊዜ ሰላም ብለው የሚያልፉ ናቸው። ሰላም የሚሉት ናቸው። ሰላም ብለው የሚያልፉ ናቸው። ኢቭን በብልግና ራሱ አንድ አካል በሚናገርበት ጊዜ በመንገድ ላይ ሲያገኘን ሰላም ብሎ የሚያልፍ እሱ ትክክለኛው ባሪያዬ ነው ብሎ ይናገራል። እነዚህ አካል ደግሞ ትክክለኞቹ ባሮች አለ እነዚያም ከአላህ ሌላ አምላክን የማይገዙ ናቸው። ያችንም አላህ እርም ያደረጋትን ነፍስ ያለ ህግ የማይገድሉ ናቸው አለ። የኔ ትክክለኛ ባሮቼ አላህ እርም ያደረጋትን ነፍስ ያለ ህግ የማይገድሉ ናቸው እና የማያመነዝሩም ጭምር ናቸው። ይህንን ግን የሚፈጽም ሰው አለ ሰውን የሚገድሉ ይህን ተመልከቱ፣ ሰውን የሚገድሉ ይህንንም የሚፈጽም ሰው ወንጀለኛ ይሆናል አለ። ምን ይሆናል? ወንጀለኛ ይሆናል። ሰው ወንጀል ነው። አንድን ሰው ተነስቶ መጉዳት መንካት ወንጀለኛ ያደርገዋል። በትንሣኤ ቀን ደግሞ ቅጣት ለእርሱ ይደረብበታል ይላል። ቅጣት ይደረብበታል። ከሃዲ ሊሆን ይችላል፣ ምን ሊሆን ይችላል። ሰውን ገድሎ ከሆነ ቅጣቱ ራሱ ይደረብበታል፣ እጥፍ ድርብ ይሆንበታል ይህን ሰው እና በእርሱም ውስጥ ደግሞ የተዋረደ ይሆናል። እሳት መግባቱ ብቻ አይደለም፣ የዚህ ሰውዬ ቅጣት በጣም የተዋረደ ይሆናል። ምን ስላረገ? ሰላማዊ ሰዎችን ስላሸበረ፣ ሰላም የሚፈልጉ ሰዎችን ስለሚገድል፣ ንጹህ ሰዎችን ስለሚገድል እሳት መግባቱ ብቻ ሳይሆን እሳት ከገባ በኋላም እዛ ውስጥም ከሚዋረዱት ሰዎች መካከል ፊተኛ ይሆናል ነው። ለዛ ነው አላህ Subhanahu Wa Ta'ala በብዙ ቦታ ሰው መግደልን በጣም ሲቃወም የነበረው። ነገር ግን ያው መከላከልን በተመለከተ አሁን ብዙ ጊዜ ወገኖቻችን ያነሳሉ እስልምና ላይ ራሳቸውን መከላከል እንዳለባቸው የሚናገርበት ቦታ አለ። ግደሉ ይላል እያሉ የሚያነሱ ነገራቶች አጠቃላይ ስለ ራስ መከላከል፣ የተበደሉ ሰዎች ደግሞ ምን ማድረግ እንዳለባቸው የሚናገር ነው። ቁርአን ሱረቱል ሐጅ ምዕራፍ 22 ከቁጥር 39 ጀምሮ ሲናገር ለነዚያ በከሃዲያን ለሚገደሉት አማኞች አለ ከሃዲያን እየመጡ ለሚገድሏቸው አማኞች የተበደሉ በመሆናቸው ምን የሆኑ የተበደሉ በመሆናቸው እሺ መጋደል ተፈቀደላቸው። መጋደል ተነሱና ተጋደሉ የሚል ነገር ካያችሁ የተበደሉ በመሆናቸው መጋደል ተፈቀደላቸው ነው። ስለዚህ አብዛኛው የሚያነሱት ነገር ይሄ ራሳቸውን መከላከል ነው። ራሳቸውን መከላከል እንደሚችሉ አሳወቀ ይላል ጌታ አምላካችን። በጣም ብዙ ከጥንት ጀምሮ ሙስሊሞች ስለሚገደሉ የተገደሉ ስለመጡ ተነሱና ተጋደሉ የሚሉ ነገራቶችን ቁርአን ላይ ልታገኙ ትችላላችሁ። እነዚህ ቦታዎች ሰላም ፈላጊዎችን ተነሱና እንደዚህ ንኩ ምናምን የሚል ሳይሆን ምንድነው እነዛ የሚገደሉትን ሰዎች መከላከል እንዳለባቸው የሚገልጹ የቁርአን አንቀጾች ናቸው እና ይሄን ይመስላል። ምናልባት ግን
በዚህ ዙሪያ ሀሳብ ጥያቄ ምናምን ያለው ሰው ካለ ገብቶ ማንኛውንም አንቀጽ እያነሳ ሊጠይቅ ይችላል፣ ሊማማር ይችላል። ኮሜንት ምጽፉ ሰዎች ይኸው ኢንቫይት እያረኳችሁ ነው። እሺ ወደፊት ያለው ወደፊት እኔንም አድርገኝ ኢንቫይት ነው። ወደፊት አለ ካልገቡ ምናምን ብሎ ነበረ ገስት እንትን ሲልክ። ስለዚህ ወደፊት የሚለውን ወደ ታች እናደርገዋለን። ወደፊትን ወዴት ወደ ታች ማታወራ ከሆነ ምን እንሰራለን? እሺ ክርስቲያኖች ገስት ላኩ። ስለ ግድያም ልታወሩ ትችላላችሁ፣ ስለምንም ልታወሩ ትችላላችሁ። ማንኛውንም ነገር ብታነሱ ይኸው እዚህ ጋር ምላሽ አለን። አሪፍ ምላሽ በማስረጃ አጠናክረን እጃችን ላይ ሁሉም ነገር አለ ነው የምላችሁ። እናንተ ብቻ ገስት ልካችሁ እኛን ልጠይቁ ትችላላችሁ። በኮሜንት የሚጻጻፉ ካሉ ደግሞ ሚውት አድርጓቸው። እሺ ኮሜንት ላይ እየፈለኳቸው ነው። በነገራችን ላይ ጥያቄ ጠይቁ ነው ያልኩት እንጂ ኑና ተጠያቁ አይደለም። ክርስትና ላይ ምንም ሳልጠይቃችሁ እየገባችሁ ብቻ ጠይቃችሁ መውጣት ትችላላችሁ። ኦኬ እንጠብቃችኋለን። እሺ ኢብሮ ካለ እስቲ አንዴ ምልክት ስጠኝ። ስልክ እያወራህ ነው? ሳላ ስልክ እያወራህ ምን ፈለግ? ጨርስና ና ከዛ እንትን ታደርጋለህ። ምን ትቆጣጠራለህ? እሺ ወይ ኮስት ትገባለህ ወይ? ቶፒክ መጽሐፍ አይደለም። ጥያቄ ያልቆባቸው እሺ ልጠይቅ ምናምን ብል ደግሞ አይመጡም እኮ እንትን ልጠይቅ። እሺ እንዴት ኪንግ ምናምን አካባቢ ነው። በእርግጠኝነት ቁጥሩን አላውቀውም። ነው 95 ተጋደሏቸው የሰላም ስምምነት ተፈራረሙ። ሙስሊሞቹ ቁረይሾችን እንዳይነኩ፣ ቁረይሾችም ሙስሊሞችን እንዳይነኩ ሁለቱም ይፈራረማሉ። የሰላም ስምምነት ይባላል። ማስረጃው እዚህ ጋር አለ። እሺ መጽሐፍ ከፈለክ ያው የኢብኑ ቀይም አልጀውዚ መጽሐፍ አለ። ሐሳቡን ነገር አለው። ማስረጃ ስጠይቀኝ ማስረጃው ከፍትልሃለሁ። የሰላም ስምምነት ከተፈራረሙ በኋላ አድሚኖች ኡስታዝ ሙአዝን አስገቡት። የሰላም ስምምነት ከተፈራረሙ በኋላ ከቁረይሾቹ ማለት ነው፣ ከቁረይሾቹ የሆኑ ቡድኖች የሰላም ስምምነቱን ያፈርሳሉ። ሙስሊሞችን ይጋደላሉ። እነሱ ተነስተው ይጋደላሉ። ቁረይሽ ራሱ ሆኖ ማለት ነው። የሰላም ስምምነት ደግሞ የጠበቁ አካላት አሉ። ስለዚህ አንቀጹ ከላይ የሚናገረው ስለማን ነው? ከአጋሪዎቹ እነዚያ ቃል ኪዳን የተጋባችኋቸውን ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድም ያልረዱባችሁ ሲቀሩ አለ። እነዚያን ቃል ኪዳናቸውን እስከ ጊዜያቸው ድረስ እስከ መጨረሻ ሙሉላቸው። የሰላም ስምምነቱን ጠብቀው እስካሁን ያሉትን አትንኳቸው አለ። እንዳትነኳቸው እነሱ። ወረድ ብሎ የሚናገረው ቃል ኪዳናቸውን ስላፈረሱና የሰላም ስምምነት ከጣሱ በኋላ ወደ ጦርነት የገቡ አካላት ደግሞ አሉ። እነዚያን ተነስታችሁ ግደሏቸው አለ። የተከበሩት መሪዎች ባለቁ ጊዜ አጋሪዎችን
ባገኛችኋቸው ስፍራ ግደሏቸው የሚለው የሰላም ስምምነት ስላፈረሱ አካላት የሚናገር ነው። ሰላማዊ ሰዎች ምናምን ቁጭ ብለው ተነስና ግደል እያለ አይደለም። አንነካም አትንኩን የሚለውን የሰላም ስምምነት ካፈረሱ በኋላ ሙስሊሞችን መጋደል የጀመሩ አካላት አሉ። ያን እነዚያን ግደሏቸው ብሎ ያዛል ነው። ኢብኑ ተይሚያ በመጅሙዕ ፈታዋ 16ኛ ሙጀለድ ላይ ይህን ይናገራል። ሼኹል ኢስላም አህመድ ተይሚያ ፋይት ዞስ አት ዋር ዊዝ ሙስሊምስ ከሙስሊሞች ጋር ወደ ጦርነት የገቡ አካላትን ተፋለሙ እያለ ነው። ሁም አላህ has given us permission to fight it does not mean አለ እንደዚህ ማለት እኮ አይደለም። it does not mean ይሄ ማለት አይደለም fighting those with whom the Muslims have treaty ሙስሊሞች የሰላም ስምምነት የተፈራረሙ አካላትን እነዛ ሰላም ፈላጊዎችን ግደሏቸው እያለ ሳይሆን ለመፋለም የመጡ ለመጋደል የመጡ አካላትን እናንተም ተጋደሏቸው እያለ ነው ብሎ በዚህ መንገድ ያስቀምጣል ነው። እና በአጭሩ ይሄ ነው። ሌላም ኮሜንታሪዎች በጣም ብዙ አለኝ እዚህ ጋር አረብኞችን ላነብል እችላለሁ። ይቅርታ ገባው ለማል እሺ ይሰማል ቀጥል። ጥሩ ነው ያብራራልኝ። ግን ምን ስለ ቁረይሾቹ ሳይሆን ማወቅ የፈለኩት ለምሳሌ አንድ ቦታ ያው ቁጥሩን ግዴታ መጥቀስ ካለብኝ እተዋለሁ። ቁጥሩን በእርግጠኝነት እነዚህ መጽሐፍም እንኳን 95 እዚህ ላይ የሚመጣ ነው እና ቆይ ያው ወደ ቁረይሾቹ ስለወሰድክ ብዬ ነው። እና አንድ ላይ እንደዚህ ክርስቲያኖችን በመንገድ ዳር እንደሄዱ በገደል ዳር እንደሄዱ ወይ ደግሞ ግብር እስኪከፍሉ ድረስ የሚል ነገር አለና እሱ ሐዲስ ነው። ይኸውልህ እሱን እኮ ላብራራልህ ይችላል። እሱ ግን ሐዲስ ይባላል። ሐዲስ ምን እንደሆነ ታውቃለህ? ሐዲስ ያው ሐዲስ ያው ንግግሮች ከመሐመድ በኋላ ያሉት የጠቀስከው ግን የጠቀስከው የቁርአን አንቀጽ ነው። ይሄኛው ገብቶሃል? አይ እንትን ነው ዞሮ ዞሮ ተጋደሏቸው የሚለውን ነገር እኔ ስታብራራልኝ ጥሩ ነው ያብራራልኝና ቃል ኪዳናቸውን ያላፈረሱ ሰዎች አትግደሏቸው የሚል ቦታ የለውም። አንተ እንትን ባልኮ ዞሮ ዞሮ እንዲታብራራልኝ የፈለኩት እኔ ከቻልክ ከቁርአንም በቁርአን እየፈሰሰ እነዛ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው ይላል። ቃል ኪዳናቸውን ጠብቁ አለ። ምን ማለት ነው? ቃል ኪዳናቸውን ጠብቁ አንገድላችሁም የሚለውን ስለጠበቁ እነሱ እናንተም ያንን ሙሉላቸው ማለት ምን ማለት ነው? ቃል ኪዳናቸውን ጠብቁ ማለት ምን ማለት ነው? ኪንግ ቃል ኪዳን የገቡትን አትግደላቸው ነው። እሺ ቃል ኪዳናቸው የጠበቁትን አትግደላቸው። ቃል ኪዳኑን ግን አፍርሶ አንተን የሚጋደለውን ሰውዬ ግን መቼም ቁጭ ብላ አታጨበጭብም አይደለ? እስኪ ሲገልህ ነው እሱ ሐሳብ ያስማማኛል ነው ያስማማናል። እሺ ቀጥለው ሌላ ጥያቄ እስቲ ሄድበት። አሁን ስላልኩ ነገር በዳር ሄዱ ምናምን ነገር የሚለው ወደ ገደል ግድፉ ምናምን ያው ቁጥራቸውን አላውቅም። ያው ቁጥር ካልጠቀስክ የምትለኝ ከሆነ ተዋለው ጥያቄው አንተ ስለምታውቀው ማብራራት ትችላለህ በሚለው ነው። እሺ እንደዛ ከሆነ አንዴ እሺ ሐዲሱን እንድከፍት ሆስፖ ላብራና ለአንተን ሐዲሱን ልክፈትልህ። ቁጥሩን አውቀዋለሁ ሰው መልስልሃለሁ። ኢብሮ ጨረስክ? አዎ ጨረስኩ። ምን አዲስ ሰላት ሰዓት ደረሰ አይደለ? አይችል ላብራራና አልወጣ ነበር። አዎ ውጣ። እኔም ሰላት መስገድ አለብኝ። ከዛ በኋላ ድጋሚ እንገባለን ኢንሻአላህ። አይቻለ ማሻ ምንድነው? ሐዲስ እየፈለኩ ነበር። የት አለ? ቁጥሩን አውጣልኝ እስኪ ወይ አልአደብል ሙፍረድ ላይ መጽሐፍ 44 ሐዲስ 1102 እንተሬት እምቢ አለኝ። አዳብል ሙፍረድ 1102 እሺ ግን የለውም አታውጣው። እንደዚሁ ዞሮ ዞሮ ያው ሐሳቡን እንትን ለማለት ስለሆነ ግዴታ ማውጣት አስፈላጊ አይደለም። አንድ ሺህ አይኛ ማየት ነው ለምን እንደተባለው 1000 ሰንት 1102 ቀጥሎ አመሽ። እሺ ሐሳቡን ብቻ ልንገርህ
ልንገረው ሙሽሪኮችን ቀዲ ስለምንድን ነው የሚናገረው የሚል ነገር ነው እንግዲህ ያነሳው። አንደኛ ከላይ በኩል ቻፕተሩ የጦርነት ምዕራፍ ይላል። ቻፕተር ሲባል ምዕራፍ አለ፣ ሐዲሱ አለ፣ ከዛ በኋላ ብዙ ቦታ አለ ሐዲሱ አላደብል ሙፍረድ ቡክ ኦፍ ዋር ቡክ ኦፍ ሚሊተሪ የሰራዊት ምዕራፍ የጦርነት ምዕራፍ ምናምን የሚል ስር ነው የምታገኘው። አሁን ሐዲሱ ማለት ነው ስለ ጦርነት በሚናገር ምዕራፍ ስር ነው ይህን ሐዲስ የምታገኘው። ስለዚህ እዛኛው ቦታ ላይ የሚናገረው በጦርነት ላይ ነው። እንደውም የትኛው ጦርነት እንደሆነ አንዴ እየፈለግኩልህ ነበረ። አንድ ጦርነት አለ፣ ስለዛ ጦርነት ነው የሚናገረው እንጂ የሆነ ክርስቲያኖችን ተነሱ የሚል በፍጹም አይደለም። ተመሳሳይ ነገር ነው ያለው ነው። አሁን እየተሰማ ያለው ነገሮችን ታውቃቸዋለህ፣ ትሰማቸዋለህ። አብዛኛው ቦታ ላይ እንትን ይሄ ወይ አሸባሪዎች እንትን እነሱ እስልምናን አይወክሉም ወይ ደግሞ የሆነ ነገር አይደሉም የሚባለው ነገር ሁሉም ይወክላሉ አይወክሉም የሚለው ነገር አላውቅም። ግን እኔ ምንድነው በብዛት የሆነ ነገር ሲገሉ ምንም ሲሉም በብዛት አላሁ አክበር የሚሉት ነገር አላቸውና ምክንያት ለምሳሌ መጽሐፍ ላይ እንደዚህ አይነት ነገር ተያይዞ ያለ ነው ወይ ደግሞ በእስልምና ማለት ትልቅ ተቋም ነው ከሱ ላይ ተያይዞ እነዚህን አካላቶችም አላወገዙም። ምክንያቱም በአላህ ስም እንደዚህ አትግደሉ አላሁ አክበር እያላችሁ አትግደሉ ተብሎ የተባለ ነገር ያልሰማሁትም። ምናልባት ተብሎም ሊሆን ይችላል ግን እኔ ያልሰማሁትም እና በብዛት እንደዚህ ነገር አለ። ክርስቲያን አርሲ ላይም ብዙ ቦታ ሰው ሲገሉ አራኪንግ ተው ወይ ወደ ፖለቲካ አንድ እቺን እንጨርስና ከዛ ጥያቄ ግልጽ ለማድረግ ነው። አብሽርሽ ኪንግ ኤዲት የተደረገውን ነው መሰለኝ። ኪንግ ምናምን ነገር አይቶ እነሱን ነገሮችን አምኖ ይሆናል ሜቢ በደንብ አስረዱት፣ ችግር የለውም። አይ ሐዲሱን ልመልስልህ። ከዛ የአርሲውን ምናምን የሚለው የፖለቲካ ጉዳይ ነው፣ የሸኔ ጉዳይ ነው። እነሱን ከፖለቲካው ጋር ነው፣ የሃይማኖቱ ግን ሃይማኖት ጋር ነው። የጠቀስከው አልአደብል ሙፍረድ 1102 ላይ ሳይ ሙስሊም 26 21 67 ላይ አለ። ሁለቱም ቦታ ምንድነው አይሁዳውያንና ክርስቲያኖችን ቀድማችሁ ሰላም አትበሏቸው፣ ከእናንተ መካከል አንዳችሁ በመንገድ ቢያገኘው ወደ ጠባቡ መንገድ ይግፋው የሚለው ሐዲስ የተነገረው አንደኛ ስለ ጦርነት የሚናገር ነው እንጂ ስለ ሰላማውያን ክርስቲያኖች የሚናገር አይደለም። ለዚህ ትልቁ ማስረጃ ምንድነው? ኢብኑ ሐጀር አስቀላኒ በኪታቡ ላይ the book of jihad የጂሃድ ምዕራፍ ስር ነው የከተተው። the book of jihad ማለት የጦርነት መጽሐፍ ማለት ነው። አንደኛ ስለ ጦርነት የሚናገር ነው። ሌላኛው ኢማሙ ተርሚዚ በሐዲሱ ላይ ወታደራዊ ዘመቻ ወይ ደግሞ the book of military በሚል ስር ነው የከተተው። ስለዚህ ስለ ሚሊተሪ ስለ ጦርነት የሚናገር ነው። ኢማሙ አህመድን በሙስነዱ ላይ 18ኛው ሙጀለድ 480ኛው ገጽ ላይ ብትመለከት ስለ ጦርነት በሚናገር ምዕራፍ ስር ነው ያስቀመጠው። አህካም ወህሉ ዚማ ይሄን ማነብል ከቻናሌ ነው። እሺ 2000 አምና ይመስለኛል የጻፍኩት። ጆይን ብትል እዛው ታነበው ነበረ። ይሄ ቴሌግራም ሳላ ሪስፖንድ ሁላችሁም ጆይን አድርጉት። ይሄን ቴሌግራም ብዙ ነገር ትጠቀሙበታላችሁ። አህካም ወህሉ ዚማ ላይ ኢብኑ ተይሚያ የኢብኑ ቀይም አልጀውዚ መጽሐፍ ነው እና አንደኛው ሙጀለድ ገጽ 190 ላይ የአላህ መልእክተኛ ቀድማችሁ ሰላም አትበሏቸው ብሎ የተናገሩት ከበኒ ቁረይዛ ከአይሁዳውያን ጋር ለመዋጋት በሄዱበት ወቅት ነው ይላል። ስለዚህ ስለ ዘመቻ የሚናገር ነው ከማቃለ ኢብኑ ቀይም በመጽሐፉ ላይ ኢብኑ ተይሚያ ንግግር ኮት አድርጎ ማለት ነው። ስለዚህ ስለ ጦርነት የሚናገር በጦርነት አውድ ላይ ሰላም አለመባባል፣ መገፋፋቱ፣ መገዳደሉ ያለ ነገር ነው መች ጦርነት ላይ። ስለዚህ የጠቀስከው ሐዲስ ስለ ጦርነት የሚናገር ነው ከጅምሩ። ይሄ ሁሉ ማስረጃ ያንን ነው የሚያመላክተው እንጂ በሰላማውያን ጊዜ ሰላማዊ የሆኑ ክርስቲያኖችን እንደዚህ አድርጓቸው እንደዛ አድርጓቸው የሚል አንድም ነገር የለውም። ለዛ ምዕራፍ 60 ቁጥር 8 ላይ ቁርአን ሲናገር ምዕራፍ 60 ቁጥር 8 ላይ ሲናገር ሰላም የሆኑ ክርስቲያኖችን ጭራሽ እንዳትነኳቸው ከነሱ ጋር በሰላም መኖር ትችላላችሁ ካለ በኋላ እናንተ ከነሱ ጋር መዋጋት ካለባችሁ እነዛ እናንተን ከሚዋጉት ጋር እንጂ ሰላም ከሚፈልጉት ጋር አይደለም ይላል። ምዕራፍ 60 ቁርአን ቁጥር 8 ላይ እስከ 9 ይሄንን ታገኛለህ። ስለዚህ ባጭሩ ይሄ ነው። ሁሉም የሚጠቅሱት የሚሰጧቸው አንቀጾች ስለ ጦርነት የሚናገሩ ናቸው እንጂ ሰላም ፈላጊ የሆነን ሰው ተነስና ግደል የሚል አንድም ነገር የለውም። ኪንግ ኦፍ ፕላኔት ለማንኛውም ሳላህ የሆነ ነገር ትንሽዬ ነገር ልጨርስ። እሺ ካልክ ይሁን እንጂ ሳላ ለምሳሌ እዛ ጋር ቦታ ለምሳሌ ጦርነት ቦታ ላይ እዛ ጦርነት ቦታ ላይ ሲጀመር ያው ጦርነት ነው። ጦርነት ቦታ ላይ እንኳን ሰላም ተውና በአጠገብም ወደ ገደልም ማሳለፍ ምናምን የሚባል ነገር አይኖርም። ምክንያቱም ጦርነት ነው፣ እዛ ትዋጋለህ። በቃ ጦርነት ማለት ምንም
ግፉ ራሱ ያዝብልም ሳጋፋ መግደል ትችላለህ ጦርነት ቦታ ላይ እስከሆነ ድረስ እና በዛ አንሳር ሳየው የተመለሰ ወደ ጦርነት እየሄዱ ነው። ኪንግ ኦፍ ፕላኔት ቅድም እኮ ጠቅሼልሃለሁ። ኢብኑ ተይሚ በአህካም አህሉ ዚማ ኪታብ ላይ የአላህ መልእክተኛ ያንን ያሉት ከበኒ ቁረይዛ ጋር ለመዋጋት በሄዱበት ወቅት ነው ይላል። በሄዱበት ወቅት ኢቭን መንገድ ላይ ብታገኟቸው ነው አይታ ለጦርነት እየሄዱ ነው። ሁለት አካላት ሊዋጉ እየሄዱ ነው። አንዱ ወደ አንዱ እየመጣ ነው። ድንገት አንዱ መንገድ ላይ ብታገኘው መግፋት ትችላለህ ነው ወይ ደግሞ ሰላም አለ ማለትም ትችላለህ ነው እያለ ያለው። ስለዚህ የጦርነት አውዱ ውስጥ የተነገረ ነው እንጂ ሜዳው ላይ መሆን የለበትም እኮ። እዛ ሜዳ ላይ የተፋለሙና መሆን የለበትም። ግን አውዱ የጦርነት አውድ እንደሆነ እንድትረዳ ፈልጌ ነው። በነገራችን ላይ ሌላው ነገር ደግሞ ኪንግ አንድ ነገር ልጨምርልክ በደንብ እንድትረዳው ማለት ነው። እነኚህ ሰዎች ከመዲና ውጭ ያሉ ሰዎች አይደሉም። እሺ ኪንግ ከነብዩ ጋር አንድ መንደር ላይ የሚኖሩ ሰዎች ናቸው። እንዲሁም ሰፈራቸው እኔ ሄጃለሁና ከመስጂድ ነበዊ በጣም ቅርብ ነው ማለት ያን ያክል ሩቅ ቦታ አይደለም። እዚያው አጠገብ ከነብዩ ጋር አንድ ሰፈር ነው የሚኖሩት። ነብዩ ወደ መዲና እንደመጡ ከነሱ ጋርም በሰላም ላይ ቃል ተግባብተው ነበር ሲኖሩ የነበረው። ቃል ተግባብተው እሳቸውን ላይክዱ መጥፎ ነገር በእሳቸው ላይ ላያደርሱ ቃል ከተግባቡ በኋላ ምን ያደርጋሉ? ከውጭ የመጡ ሙሽሪኮችን ወይ ደግሞ አጋሪዎችን ከመካ አካባቢና ከተለያዩ ቦታዎች ተሰብስበው የመጡ ወደ 10,000 የሚጠጉ ጦሮች ጋር አብረው እኛ ከውስጥ በኩል ሆነን ሙሐመድን እንወጋዋለን፣ እናንተ ደግሞ ከውጭ ሆናችሁ ውረሯቸው። እናንተ ከወረራችኋቸውና እኛ ደግሞ ከውስጥ በኩል እነሱ ተሰው የሄዱትን ቤተሰቦቻቸውን ከጨረስን አስፈላጊውን ነገር እዚህ ካደረግን ሙሐመድ ሙሉ በሙሉ ዜሮ ይሆናል ከዚያ በኋላ የሚል ነገር ዶለቱ ማለት ነው። ያ ብቻ አይደለም ከነሱ ጋር ፕላን ማድረግ ብቻ ሳይሆን ተግባራዊ ለማድረግም እስከ መጨረሻው ድረስ ሄዱ። ያ ብቻ አይደለም በነገራችን ላይ ነብዩ በጣም ታግሰዋቸው እንጂ ነብዩን ወደ መንደራቸው ጠርተው እንደሚጋብዝ ሰው መስለው እሳቸው በተቀመጡበት ድንጋይ የሚወረውርባቸውን ሰው አዘጋጅተው ነበር ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ማለት ነው። አላህ ደግሞ እሳቸውን ሲያተርፋቸው ያን ነገር አላህ Subhanahu Wa Ta'ala አተረፋቸው ማለት ነው። ያ ሁላ ነገር ተደርጎ ነው በቃ መጨረሻ ላይ ነገሩ ጫፍ ላይ ሲደርስ አላህ Subhanahu Wa Ta'ala እነኛን ሰዎች ከናንተ ጋር ቁጭ ብለው ከናንተ ጋር እየበሉ እናንተው ተገን ሆናችሁ እነሱን እየተከላከላችሁ። በነገራችን ላይ ከመዲና ውጭ የመጣ ጦርነት ከመጣ እነ ነብዩ ናቸው መከላከል ግዴታ ያለባቸው። ይሄንን ታውቃላችሁ። አይሁዶች እኮ ወጥተው አይዋጉም ነበር በዚያ ጊዜ ማለት ነው። ጦርነት የሚሄዱት ሙስሊሞች ብቻ ነበሩ። ጂዚያ የሚባል ነገር ታውቃለህ? ኪንግ ወጥቷል መሰለኝ። አለ ኪንግ ተመለስ ወደዚህ። ኪንግ አለ ኪንግ ላወርድ ነው። I'm gonna take you down bro. ኦኬ ሪፖርት አታርግ ተመለስ። እሺ ላስት ቻንስ ቻው። ኦክታዝ ቀጥላል። እንትን በል ችግር የለውም። እኛ ያለውን ነገር ብቻ እናብራራ ችግር የለውም። እሱ እንትን ይበል። አሁን ምንድነው ያለው ነገር? ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሁላ ነገር ከታገሱ በኋላ ነበር ይህ ሁላ ትግስት አልበቃ ብሏቸው እንደነገርኳችሁ ነው። ነብዩን ሰለላሁ ዐለይሂ ወሰለም ለመተናኮል ያላደረጉት ነገር የለም። መዲና ውስጥ ቁጭ ብለው እሳቸው የሚያስተዳድሩበት ሀገር ላይ ተግባባን። በጣም የሚከፋው ነገር ደግሞ ምንድነው? የሙስሊም ሀገር ላይ ሙስሊም መንግስት ሆኖ የሚገዛበት ሀገር ላይ በኢስላም ህግ የምትተዳደርበት ሀገር ላይ የሚከፈል ጂዚያ የሚባል ነገር አለ እኮ ታውቃላችሁ? ጂዚያ የሚባለው ነገር ምን እንደሆነ ታውቃላችሁ? የውትድርና መማሪያ እኮ ነው። ማለት ለመማር እንዲምሩ ውትድርና እንዳትሄድ ሙስሊሞች ካንተ ቦታ ባንተ ፈንታ ይዋጋሉ፣ ነፍሳቸውን ይገብራሉ፣ አገሪቷን ይከላከላሉ። አንተ ግን ጦርነት ውስጥ አትገባም፣ ነፍስህን አትገብርም። ጦርነቱ ላይ በሰላም ቤት ትቀመጣለህ። ሙስሊሞቹ ሄደው ለሚዋጉት ነገር የነፍስ ክፍያ እኮ ነው ያ ብር። ያቺን ትንሽዬ ብር ከፍለህ ራስህን መታደግ ማለት ነው። ያን ነገር ነብዩ ለነሱ እያደረጉ እነሱ ግን ከሙሽሪኮች ጋር አብረው ነብዩን ሰለላሁ ዐለይሂ ወሰለም ሊያጠፏቸው ነበር። ከዚያ በኋላ ታዲያ ምንድነው የምትጠብቀው ታዲያ? አላህም Subhanahu Wa Ta'ala ነብዩ ፈቀደላቸው። እሳቸውም ሄደው በዚሁ አጋጣሚ የነብዩ ፍርድ አልነበረም በእነኚህ ሰዎች ላይ የተፈረደው። ይሄንን ታውቃላችሁ? የሰዓድ ኢብኑ ሙዓዝ ፍርድ ነበር የተፈረደው። ሰዓድ ኢብኑ ሙዓዝ ረዲየላሁ ዐንሁ ቤተሰባቸው ነበር፣ የነሱ ቤተሰብ ነው። ያጎቶቹ ልጆች ናቸው፣ አንድ ጎሳ ናቸው። ያጎቶቹ ልጆች ናቸው። እነኚህ ያጎቶቹ ልጆች አላህ Subhanahu Wa Ta'ala ለነብዩም እንትን ሰጥቷቸው ስልጣን ሰጥቷቸው እሳቸው ለሰዓድ ኢብኑ ሙዓዝ ሰጥተው ሰዓድ ኢብኑ ሙዓዝ ፍርዱን ፈረደባቸው ማለት ነው። ምክንያቱም ምን ያህል ክፉ እንደሆኑ ምን ያህል መጥፎ እንደሆኑ
እንዴ ነብዩ አንተ እንዳትሞት አንተ እንዳትዋጋ እድል ሰጥተው ቤት ተቀመጥ እኛ ሀገሪቷን እንከላከል ብሎ ካንተ ጋር ቃል ተግባብቶ ቃሉን አጥፈህ ልትገለው ፈልገህ ያ አልሳካ ሲል ጊዜ ጠብቀህ ከውጭ ከሚመጣ ጦር ጋር አብረህ እሳቸውን ለማጥፋት መነሳት ከዚህ በላይ ታዲያ ወንጀል ምንድነው? ከዚህ በላይ ጦር ማወጅ ምንድነው? በዚያ አውድ ላይ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንዲህ ነው። ለምን ሲባል ሙስሊሙ አቅሙን ማሳየት አለበት የሚል ነገር ለማሳየት ነው የተናገሩት። ይሄ ነገር ደግሞ በዚያ ጊዜ ብቻ ነው የሚጠቅመው ወይ? ላ በነገራችን ላይ የነብዩ ሐዲስ የትኛውም ሐዲስ የአላህ Subhanahu Wa Ta'ala ንግግር የትኛውም ንግግር ለነብዩ ዘመን ብቻ የሚያገለግል አይደለም። ከዚያ ጉዳይ ጋር ተመሳሳይ የሆነ ክስተት ዛሬ ላይ ቢከሰትም ዛሬ ላይ ያ ነገር ይመለሳል። ተመሳሳይ ክስተት ነው ያልኳችሁ። እስላማዊ የሆነ ሀገር ላይ አንድ ሰው ዚማ ወስዶ እየኖረ አህሊ ዚማ ብሎ ቅድም ወንድማችን ሳላህ እኮ ጠቅሶታል። ዚምይ ሆኖ እየኖረ ዚምይ ማለት በኢስላም ምን እንደሆነ እስቲ ላስረዳችሁ። በነገራችን ላይ ስለ ጦርነት ጉዳይ፣ ስለ ግድያ ጉዳይ፣ ስለ ምን ጉዳይ የምታነሱ ከሆነ በጣም ቀላል ነው ለማስረዳት። ምክንያቱም ኢስላም በአምስት ብቻ ነው ሰዎችን የሚከፍለው። ሰዎች በኢስላም 6 አይደሉም 5 ናቸው። አንደኛ ሙስሊም ነው። ከዚያ የተቀሩት 4ቱ ደግሞ ካፊሮች ናቸው። ከነኚህ ካፊሮች መካከል አንደኛው ምንድነው? ዚምይ ይባላል። ሁለት አይደል የጠቀስነው ሙስሊምና ዚምይ ማለት ነው። ከዚያ በኋላ ሶስተኛው ምንድነው የሚባለው? ሙዓሃድ ነው የሚባለው። አራተኛው ደግሞ ሙስታእመን ነው የሚባለው። አምስተኛው ደግሞ ሐርቢ ይባላል። ዚምይ ብሎ ማለት ማን ነው? ኢስላማዊ ሀገር ላይ በኢስላም የምትተዳደርበት ሀገር ላይ እየሰማችሁ ነው። በኢስላም ህግ የምትተዳደር ሀገር ላይ በነገራችን ላይ አሁን የምናነሳቸው አህካሞች በአጠቃላይ ከኢስላማዊ ሀገር ጋር የተያያዙ ናቸው። ይሄንን መረዳት አለባችሁ። ከሲያሰ ሸርዕያ ጋር የተሳሰሩ ነገሮች ናቸው። ዚምይ የሚባለው ነው ሁለተኛው። ዚምይ መግደል እንዴት ዚምይ ማለት ማን ነው? መጀመሪያ የሙስሊም ሀገር ላይ ፍቃድ ወስዶ የሚኖር የሌላ እምነት ተከታይ ማለት ነው። ከአህሉል ኪታብ መካከል ክርስቲያን ወይም አይሁድ ነው ሰውየው። የሙስሊም ሀገር ሄዶ በፍቃድ ነው የሚኖረው፣ ኢቃማ አውጥቶ ማለት ነው። ዘንድሮ እንዳለው ሲስተም ከመጣን ቪዛ ተሰጥቶት የሚኖር ሰው ማለት ነው የሙስሊም ሀገር ላይ። ያንን ሰው መተናኮል፣ መጥፎ ነገር ማድረግ፣ ደሙን ማፍሰስ፣ ህይወቱን ማጥፋት በኢስላም እንዴት ነው የሚታየው ካልከኝ ነብያችን ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲታቸው ጥርት ባለው ሐዲታቸው ምን ብለዋል? ዚምይ የሆነን ሰው የገደለ ሰው፣ ምክንያቱም ዚምይ ማለት የአላህ ቃል አለዋ፣ የአላህ ጥበቃ ያለው ሰው እኮ ነው፣ የአላህ ቃል የተገባለት ሰው ነው። እሱን የገደለ ሰው ለም የሪህ ራኢሐተል ጀና የጀነትን ሽታ አያሸታትም አሉ። ምን ያህል ከባድ ነገር ነው! የሙስሊሙ ያለቀ ነው። መን ቀተለ ሙእሚነን ሙተዓሚደን ፈጀዛኡሁ ጀሃነሙ ኻሊደን ፊሃ ወገዲበ አላሁ ዐለይሂ ወለዐነሁ ነው ኢንተሃ አልአምር። ወደ ካፊሮች ጉዳይ እንኳን ስንመለስ ዚምይን የገደለ ሰው ለም የሪህ ራኢሐተል ጀና። አንድ ምን ያህል ፍትህ ነው ስትመለከቱት! የሌላ እምነት ተከታይን ግን ፍቃድ አውጥቶ ብቻ ካንተ ጋር እየኖረ ስለሆነ የሰው ልጅ ነው፣ የሰው ልጅ ነፍስ እስካጠፋህ ድረስ ጀነትን አታሸታትም ተባለ። ሁለተኛው ነው አይደል ይሄኛው። ሶስተኛውን ውሰዱልኝ። ሶስተኛው ደግሞ ማን ነው ያልኳችሁ? ሙዓሃድ ነው የሚባለው። ሙዓሃድ ማለት ሁለት ሀገራት አሉ ወይ ደግሞ ሁለት መንደሮች አሉ። አንደኛው መንደር አንደኛው ሀገር ኢስላማዊ ሀገር ነው። ሁለተኛው ሀገር ደግሞ የሌላ እምነት ተከታይ ሀገር ናት። ክርስቲያን ሊሆን ይችላል፣ እንትን ሊሆን ይችላል። እነኚህ ሁለቱ የሙስሊሙና የሌላ እምነት ተከታዩ ሀገር በመሐከላቸው ስምምነት ካለ ሙዓሃድ አህድ አላቸው ይባላል። በመሐላቸው ቅድም የተጠቀሰው አያ ይሄ ነበር። الذين عاهدت منهم ثم ينقضون عهدهم في كل مرة وهم لا يتقون فإما تثقفنهم في الحرب فشرد بهم من خلفهم لعلهم يذكرون وإما تخافن من قوم خيانة فانبذ إليهم على سواء بل الله سبحانه وتعالى ይናገራል። ሙዓሃድ የሚባሉት እነኚህ ሰዎች ናቸው። ሙዓሃድ ማለት ስምምነት አለ። ለምሳሌ ዛሬ ላይ የዛሬ ምሳሌ ላምጣላችሁ በደንብ እንድትረዱት። የተባበሩት መንግስታት አሁን የተለያዩ ሀገራትን የተለያዩ አስተሳሰብ አይዲዮሎጂ ያላቸውን ሀገራትን እምነት ያላቸውን ሀገራትን አንድ ላይ ሰብስቦ የያዘ ማዕቀፍ ነው። በዚያ ማዕቀፍ ውስጥ ስትኖር ስምምነት አለክ። እከሌን አልተናኮልም ወይ ደግሞ ከድንበር ከኔ አጠገብ ያለውን ጎረቤቴን ሀገር አልተናኮልም የሚል ነገር ቃል ትግባባለክ። ቃል ከተግባባህ በኋላ ያንን ቃል ማጠፍን አላህ Subhanahu Wa Ta'ala ከልክሏል። መከልከል ብቻ አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሲናገሩ من قتل معاهدا لم يرح رائحة الجنة ሙዓሃድ የሆነን ግለሰብ የገደለ ሰው የጀነትን ሽታ አያሸትም።
ከዚህ በላይ ታዲያ ምን እንዲጠቀስ ነበር? ኢስላም ሙስሊሞች ዘንድ እኮ የመጨረሻ ከፍታ የሚባለው እኮ ጀነት እኮ ነው አይደል እንዴ? ከጀነት በላይ ምን አለ? ጀነትን አያገኝም ሰውየው ከተባለ ከዚህ በላይ ምን ቀረ ታዲያ? ሶስተኛው ደግሞ ምንድነው? ሙስሊም ዚሚ ሙዓሃድ 3 ነው። ሙስተእመን ነው የሚባለው አራተኛው። ሙስተእመን ማለት ምን አይነት ነው? ሁለት ሀገራት አሉ። ሀገሩ መካከል ሰላም ሊኖር ይችላል፣ ጦርነት ሊኖር ይችላል። ሁለት ሀገራት ናቸው። ሀገሪቷ አንደኛዋ የኢስላም ሀገር ናት፣ ሁለተኛዋ ደግሞ የሌላ እምነት ተከታይ ሀገር ናት። ጥል መሃላቸው ሊኖር ይችላል እያልኳችሁ ነው። የዚያ ሀገር ጥል መሃላችሁ ያለባት ሀገር ነዋሪ የሆነ ሰው ወደ ሀገርህ መግባት ፈልጎ በስርዓት ባለው መልኩ ቪዛ ከጠየቀህና ቪዛ ከሰጠኸው ቃል ገብተህለት ችግር የለውም ሀገሬ ግባ ብለህ ከፈቀድክለት ሙስተእመን ነው የሚባለው። ምክንያቱም ያንተን አማና አግኝቷልና፣ ያንተን ሰላም አግኝቷል። ሰላም ሰጥተኸዋላ። ሪፊጂ ነው ማለት ነው። ነዓም ሐታ ሪፊጂም አይደለም ይሄ ሪፊጂ አይደለም። ሪፊጂ ማለት እኮ መጠለያ የሌለው እንደማለት ነው። ይሄኛው መጠለያ ያለው እንዲህ በዚያ ሀገር ነዋሪ እኮ ነው። ስደተኛ እኮ አይደለም። የዚያ ሀገር ነዋሪ ነው። ሜይቢ እኮ ጦረኛም ሊሆን ይችላል እኮ የሆነ ጊዜ ላይ። ግን አንተ ከዚያ በኋላ ጦሩን አቁሞ ሙሉ በሙሉ ትቶ አስቀምጦ በቃ አንተ ጋር በሰላም መግባት ፈለገ። ከዚያ በኋላ ምን ሆነ? ሙስተቅበል አላልኩም፣ ሙስተእመን ነው ያልኩት። ያልሰማችሁትን ነገር አተርጉሙ። ሙስተእመን ነው ያልኩት። ሙስተቅበል ጋር አታምጣው። ሙስተቅበል ሌላ ነገር ነው። ሙስተእመን ነው የሚባለው። ሙስተእመን ማለት መን አዕጠይተሁ አማነን ማለት ነው። አምን ከሚል ነው የመጣው ሙስተእመን ሲባል። ይሄ አሁን ሙስተእመን እንደ አሳይለም ሲከር አካባቢ ነው እንጂ አሳይለም ሲከርም አይደለም። አሳይለም ሲከር አይደለም፣ እንደዚህ አካባቢ ነው እንጂ እንደዚህ አይደለም። ፈቀድክለትና አገሬ ግባ አልከው፣ አገርህ ገባ። ያ ግለሰብ አገርህ ገብቶ እስኪወጣ ድረስ እሱን የመጠበቅ ሰላሙን የመጠበቅ እስኪወጣ ድረስ ተጠያቂነቱ ያንተ ነው። ምክንያቱም አላህ Subhanahu Wa Ta'ala ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ثم أبلغه مأمنه። ኢስተጃረከ ያንተን ጉርብትና የሚፈልግ ከሆነ አንድ ሰው አሳይለም ሲከር በሚለውም መውሰድ ትችላለህ። ያ ግለሰብ ያንተን ሰላም ፈልጎ ቃልህን ወስዶ ነው የመጣው። ቃልህን ወስዶ እስከመጣ ድረስ አትነካውም፣ ንክች አታረገው። ከዚያስ አገርህ ገብቶ የፈለገውን ነገር ጨርሶ ሄዶ ወደ ጉዳዩ እስኪመለስ ድረስ ثم أبلغه مأمنه እስከ ቤቱ ድረስ አድርሰው። ምክንያቱ ሲባል በሰላም እንደተቀበልከው በሰላም ሸኘው ነው፣ መንገድ ላይም እንዳይተናኮሉት። እነኛ አራቱ ናቸው። አምስተኛው ዑስማን ነው። አምስተኛው እስካሁን ድረስ የምትጠቅሱት ቁርአን ላይ የሚመጣው ሰው ነው። ሐርቢ ይባላል። ሐርቢ ይባላል፣ ጦረኛ ማለት ነው። ጦረኛ ደግሞ በሁለት ይከፈላል። ጦረኛ በሁለት ነው የሚከፈለው በኢስላም። አንደኛው ጦረኛ የትኛው ጦረኛ ነው ሲባል የጦር ሜዳ የገባ ጦረኛ ነው። ሁለተኛው ጦረኛ ደግሞ አንተን ለመዋጋት ዝግጅቱን የጨረሰና እርግጠኛ የሆነ ኢንፎርሜሽን የደረሰህ ግለሰብ ነው። ተግባባን? አንተን ለመዋጋት ሙሉ ዝግጅቱን ጨርሷል። አንተ ደግሞ ስለላ ሁሉም ሀገር ሰላ ያላት ስትሰልል ሙሉ በሙሉ ሊወጋህ እንደሆነና ሁሉን ነገር ዝግጅቱ እንደጨረሰ ደርሶሃል። ዲፋዕ ይባላል። ራስን ለመከላከል ትመታዋለህ። ሐታ አንዳንድ ዑለሞች ምን ይሉታል? ጂሃድ ጠለብ ይሉታል። ለምንድን ነው ጂሃድ ጠለብ የሚባለው ሲባል እነኚህ ሰዎች ከሌላ ሰዎች ጋር አብረው እንደሚወጉ ኢንፎርሜሽኑ ካለክ ሐታ እነሱ ሳይዋጉ የመዋጋት መብቱ አለክ። ምክንያቱም እንደምትወጋ እርግጠኛ ነህ፣ አንተ 100% እርግጠኛ ነህ እንደሚወጉ። ላለመቀደም ትቀድማለህ ማለት ነው። ተግባባን? ከዚያ ውጭ ግን የመጀመሪያው ምንድነው? ተዋጊ ነው። በቃ አንተን ለመዋጋት ቆርጦ የተነሳ ሰዎችን የሰበሰበ አንተ ላይ የዘመተ ነው። ሁለተኛው ደግሞ ምንድነው? እንደሚወጋህ 100% እርግጠኛ የሆንክበት። ስለዚህ በኢስላም ውስጥ ያልተተናኮለንን ሰው መጥፎ ነገር ያላሰበንና መጥፎ ነገር ያላደረገብንን ሰው መተናኮል ኢስላም ከልክሎናል። አለፍ ብለን ደግሞ አንድ የሚገርም ነገር ላምጣላችሁ። ሐርቢ የሚለው ነጥብ ላይ ይብሩ። ሐርቢ የሚለው ነጥብ ላይ በደንብ አድርገህ ስማ። አንድ ሰው መሐላችሁ ቃል እያለ መሐላችሁ ሰላም እያለ ሊወጋህ ዝግጅቱን እንደጨረሰ ካወክ ስምምነት አለ መሐላችሁ። ስምምነቱ አንዋጋም፣ አልነካችሁም፣ አትንኩኝ ማለት ነው። እንደዚህ አይነት ስምምነት መሐላችሁ እያለ ሰውየው ሊወጋህ እንደጨረሰ ሁሉን ነገር ሊወጋህ መጨረሱን የምታውቀው እኮ አንደኛ በስለላ እንዳልኳችሁ ነው። ሁለተኛ ነገር የተለያዩ መሳሪያዎችን እየገዛ ምን እያለ ራሱን በደንብ አድርጎ እያፈረጠመ ኢንፎርሜሽኖቹ ደግሞ ከደረሱ እርግጠኛ ከሆንክ ሙሉ በሙሉ መዋጋት እንደማትችል ታውቃለህ።
ወላሂ መዋጋት አትችልም። ምክንያቱም ሲባል ሄደክ መጀመሪያ ስምምነቱን ማፍረስ አለብህ። አይገርምህም? ያኒ ለቃሎቻችን ሟች ነን ሲባል ዝም ተብሎ አይደለም። ለቃሎቻችን ሟች ነን ሲባል አስበው ማለት ሊወጋ እኮ እርግጠኛ ነህ። በቃ ሰውየው ተዘጋጅቷል፣ ለጦርነት ዝግጁ ነው። ግን ሙስሊሞች ቃላቸውን በሉ እንዳይባል አላህ ሱብሓነሁ ወተዓላ አልፈቀደልንም። ያን ነገር ምን እናደርጋለን? ቶሎ አህዱን እናፈርሳለን፣ ቶሎ መልእክት እናደርሰዋለን። ስማ አንተ ምን ለማድረግ እየተዘጋጀህ እንደሆነ ሙሉ በሙሉ ኢንፎርሜሽኑ ደርሶናል። ስለዚህ ከዛሬ በኋላ ያ መጀመሪያ የነበረንን ስምምነት ከዛሬ ጀምሮ አፍርሰናል ብለህ ትጀምራለህ። ወደ ሌላ እምነት ደግሞ ከመጣን ማዶሮን ታውቁታላችሁ? ማዶሮን ታውቁታላችሁ? ፕሬዝዳንት ማዶሮ ባለፈው በተኛበት ትራምፕ ሄዶ ቀስቅሶ ከቤቱ የወሰደው ፕሬዝዳንቱ ማለት ነው። ማዶሮ የአሜሪካ ፕሬዝዳንት ሄዶ እሱን ሲዋጋ በመጽሐፍ ቅዱስ እንትን ተደርጎ እኮ ነው ተቀድሶበት አይደል እንደ የወጣው ትራምፕ ማለት ነው። ትላልቅ ፓስተሮች የሚባሉት እኮ ተሰብስበው እስከ ዋይት ሃውስ ድረስ መጥተው እሱም ባርከውት እኮ ነው የላኩት። ባርከው ሂድ ብለው ነው የላኩት። ሀገሪቷ መካከል ስምምነት ነበር፣ የሰላም ስምምነት ነበር። ምንም አይነት ስምምነት ሳይፈርስ ብድግ አለና ቤንዚን ያላቸው መዋጋት አለብኝ አለ። ማንም ከልካይ አልነበረም። እንዲሁም ባረኩት። ሲባረኩት ሄዶ ቬንዙዌላን ወረራት ማለት ነው፣ ማንም ከልካይ ስላልነበረው። እስቲ በሌላ እምነት ውስጥ እንዲህ የሰው ልጆችን እንዲህ በስብጥር አውጥቶ የከፋፈለ አንድ በሉ። ሁለተኛ ነገር ሊዋጋህ እርግጥ የሆንከውን ሰው እንኳ ቃልህን እስክታፈርስ ድረስ አትዋጋ የሚልን አንድ ሰው እስቲ አምጡልኝ። አታመጣም። የትኛውም እምነት ውስጥ አይደለም ሊዋጋህ ምናምን ጭንቅላት አፍርስ ግደል ምናምን የሚለውን ነገር ነው ያነበብነው። ለማንኛውም ኢስላም ውስጥ ያለው ግድያ ብላችሁ በደንብ የምትሰብኩት ነገር የትም እንደማይወስድ መታወቅ አለበት። በኢስላም ሰዎች 5 ናቸው። የመጀመሪያው 4ቱን መንካት ከጀነት እንኳን የሚከለክል ነገር ነው። የመጨረሻው ተዋጊ የሚባለው ራሱ በሁለት ይከፈላል። ከተዋጊዎቹ አንተን ሊዋጋ ጦር ሜዳ የገባውን ሰው በአበባ ሳይሆን ባለው መሳሪያ አፈር ከድሜ ታበላዋለህ። ሁለተኛውን ደግሞ ሊዋጋ የጨረሰውን ግለሰብ ደግሞ ከደረስክበትና ትክክለኛ ኢንፎርሜሽን ደግሞ በመሰለኛ አይደለም አበደን በትክክለኛ ኢንፎርሜሽን ላይ ተመርኩዘህ ካወቅ ስምምነት መሐላችሁ ከሌለ መምታት ትችላለህ። ስምምነት መሐላችሁ ካለ ግን ስምምነቱን መጀመሪያ ታፈርስና ከዚያ በኋላ ነው እርምጃ የምትወስደው። ኢስላም ውስጥ ያለው ይሄን ይመስላል። ኪንግ ኦፍ ፕላኔት የተናገርኩት ነገር የሰማህ ይመስለኛል። የጠቀስካቸውን በአጠቃላይ ከነማስረጃ አምጣ ካልከኝ አንድ በአንድ ከነማስረጃ አመጣልሃለሁ። ኪንግ ኦፍ ፕላኔት ማውራት ትችላለህ። ሰማህ? ኪንግ ኦፍ ፕላኔት ጀዛከላህ ኡስታዝ። በነገራችን ሰምቻለሁ። ያው ችግር የለውም መረጃ ምንም አያስፈልግ አይደለም። ኪንግ ኦፍ ፕላኔት ያልከውን ነገር አልሰማሁም እስካሁን ድረስ፣ ምክንያቱም እንትን ስፒከሩን ነቅየዋለሁ። ይቅርታ። ሰምቻለሁ፣ ችግር የለውም። መረጃ ይናክል አስፈልግ አይደለም። ምንም መረጃ አያስፈልግም። ዋናው አስተምሮቱ ነው። ግን ቀደም የጠየቅኳት ነገር ያው በመጽሐፍ እንትን ባይልም ምክንያቶቹ ለምን እንደዚህ እንደሚባሉና አብዛኛው ሰው ሲገሉ እንደዚህ ለምን ይባላል? ሁለተኛ ደግሞ በሃይማኖቱ የማይደገፍ ከሆነ ሃይማኖቱ እነዚህ ሰዎች አይወክሉም፣ እንደዚህ ማለታቸው እንደዚህ ብሎ ማረዳቸው ትክክል አይደለም፣ ተገቢ አይደለም የሚለው ነገር በተጨባጭ የተቀመጠ ነገር አለ ወይ ነው። አሁን በብዛት በብዙ ጊዜ አሁን የአርሲ እንዳልከው ፖለቲካ ሻኔ ምናምን ወሬቨር እሱ ሊሆን ይችላል። ማን እንዳደረገው እንግዲህ ፈጣሪና አድራጊዎች ናቸው የሚያውቁትና እዛ ውስጥ ሙስሊም አደረገ እንትን አደረገ ሌላ አልፈልግም። ኪንግ ኦፍ ፕላኔት ፈጣሪና አድራጊው ብቻ ሳይሆን እዚያ ጋር የተደረገበት ግለሰቦችም እኮ ያውቃሉ። እነሱ አሁን ተደውለው ተጠይቀው ነበር። የክልሉ ጸጥታ አስከባሪ አይደለም እነሱ ተዋቸው። እነሱ ጸጥታ አስከባሪዎች የደረሰባቸው ሰዎችም ተናግረዋል። የደረሰባቸው ሰዎች እነሱን እኮ ለመሰለ አሁን እዛ ጋር ሆኖ ችግሩን ተጋፈጣ ወይም ዋቹ ነው ሊቆም የሚችለው። እሱ ደግሞ ፈጣሪ ጋር ሄደዋል በምን ማጣቀም እና ግን እዛ ጋር አይደለ እኔ ለመሰለ እነሱ አሁን ተናገሩ ተብሎ ተጽፎ ስክሪፕት ሊሆን ይችላል። የሚያወሩት ነገር በምንም ትክክለኛ ነው ብያላ ክርስቲያን ኪንግ ኦፍ ፕላኔት አሁን እንደዚያ ስትል አንድ ነገር እያልክ ነው። ይሄን አትርሳ። ክርስቲያኖች የሌላ ክርስቲያንን ግድያ
ስክሪፕት ተጽፎ ከተሰጣቸው ይቀይራሉ እያልክ ነው። ችግር የለባቸውም የወንድሞቻቸውን ደም ለመሸጥ ዝግጁ ናቸው እያልከኝ ነው። ክርስቲያኖችን እነሱም ክርስቲያኖች ናቸው በነገራችን ላይ እንዲህ እያሉ ያሉት። በነገራችን ላይ ሁለት ሙስሊሞች እንደተገደሉ ታውቃለህ? በዚያ ዘመቻ ላይ በአሁን ግድያ ላይ 2 ሙስሊም እንዳለበት ታውቃለህ? ኪንግ ኦፍ ፕላኔት ራሳቸውን አጥፍተው ነው ታዲያ እነሱ ራሳቸውን አጥፍተው ነው ታዲያ እነሱ። አሁን እኮ እኔ ፖይንት እኮ እዛ ጋር ትክክለኛ ሙስሊም ገደለ አልገደለ የሚለው ሳይሆን ፖይንት ትክክለኛ አይደለም። ሲጀመር ሙስሊሞች አይደሉም ሸኔ ነው። ሸኔ በሚለው አልቋል። እሱን ተው እኔ አንድ አካል ላይ ታጥመጠ ቅድም ያልከው ያው አንድ መስመር አንድ ሸኔ ነው ወይ አይደለም የሚለው ላይ ታጥመጠ